ሰላም ሰላም ውዴኛ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ያው ሰሞኑን የተጨነቃችሁ ሰዎች ብዙ አላችሁ። እኔ በጣም ደህና ነኝ። ያው እግዚአብሔር አለ የሚጠብቀኝና ደህና ነኝ። አትጨናነቁ እህቶቼ፣ ወንድሞቼ፣ እናቶቼ ስለተጨነቃችሁልኝ በጣም ነው የማመሰግነው። እንግዲህ ዛሬ የመጣሁት ሱሌ ቤት ነው እና ይህንን ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ፣ ሰብስክራይብ አድርጉት። ምክንያቱም ያው እሱ ቶሎ ቶሎ እየለቀቀበት አይደለም። እኔ እንደ ስጦታ ነበር የሰጠሁት፣ ግን እሱ ደግሞ እየተጠቀመበት አይደለም ሲመስለኝ። ያው ቢዚም ስለሆነ ነው በስራ ምናምን እና አበረታቱልኝ። ምርጥ ወንድም ነው የኔ ወንድም ማለት ለእናንተም ወንድም ነው። ምን ያህል እኔ እንደምወደው ታውቃላችሁ፣ እኔን ምን ያህል እንደሚጠብቀኝ ታውቃላችሁ። እና እናንተም ደግሞ በዚህ አበረታቱልኝ። እንግዲህ ዛሬ በሱ ቤት የመጣሁበት ምክንያት በጠዋት ደውሎ ቪዲዮ እንደምሰራ ምናምን እንትን አላለም፣ ግን ስጦታ ይዤልሽ እየመጣሁ ነው። ምን አይነት ስጦታ እንደሆነ አላቅም፣ ንገሬን ብለው ሆዴን ቆረጠኝ፣ አመመኝ ብለው ራሱ ሊነግረኝ አልቻለም። ስጦታ ሲለኝ ለምን በቪዲዮ አላረገውም ብዬ ነው። ምን አይነት ስጦታ ከማን እንደሚላክልኝ አላቅም፣ ግን ደግሞ በጣም እንትን ሲለኝ ጁማ ሄዳለሁ ተነሺ ምናምን በር ክፈቺ ቶሎ ብሎኝ፣ እንደውም በር ከፍቼ ሲጠብቀው ደግሞ የለም እና ከዛ በኋላ ሀሳብ መጣልኝና ሌላ ሰው ካሜራ እንዲዝ አድርጌ እየጠበኩት ነው ማለት ነው። ምን አይነት ስጦታ ምን አይነት ምን እንደሆነ አላቅም፣ የምናይ ይሆናል። እንደገና ደግሞ ሌላ ነገር ሰሞኑ የተላከው ነገር ወደ እኔ ጋም እነሱ ጋም የተላከው ነገር እውነት ለመናገር እኔ በካሜራ ለማየት ሞክሬያለሁ። አላዛርም ሆነ እናቱን አላየሁም። ማን እንዳመጣውም ላቅ አልቻልኩም። ምክንያቱም እነሱ አልመጡም ነበር በዛን ሰዓት ታች ወርጄ ሳይ ማለት ነው። እነሱ ጋር ምንም አይነት የእነሱን ፊት አላየሁም። ማውቀው ነገር የለም ማለት ነው። እነሱ ይሆኑ አይሆኑ አላውቅም። ምክንያቱም በካሜራ ላይ የእነሱን ፊት አላየሁም። ሌላ ሰው ነው ሲገባም ሲወጣ የነበረው። ግን እኔ በሬ ላይ ደግሞ ካሜራ ስለሌለ ማን እንዳስቀመጠው እውነት ለመናገር አላየሁም። ግን ከእንግዲህ አደጋም እንዳይደርስብኝ ይሄን ቤትም ደግሞ ስለማለቅ እንዳልኳችሁ በጣም ቆንጆ ስራ ጀምሬያለሁ እዚህ ቤት ውስጥና ያ ስራ አሳያችኋለሁ በቅርብ ጊዜ የምታዩት ይሆናል። ያው ሚስጥር ነው፣ ግን ያው ጠብቁት ስራውን ምን እንደሆነ እየገመታችሁ እስከዛ። እና ምን አስቤያለሁኝ፣ ካሜራ እንዲገጠም አስቤ ነበረ እና አንድ ሰው ይህን ካሜራ በጣም በቃ ለህይወቴ እንደዚህ ብዬ እንትን ስል ካሜራ ተገጥሟል ማለት ነው ቤት ውስጥ። የሚታያችሁ ከሆነ ያው እዛ ጋም አለ ሌላ ቦታም አለ እና በስልኬ ነው የምቆጣጠረው። ውጭ ላይም አለ መግቢያ በር ላይ ማለት ነው። ከእንግዲህ ምንም አይነት አደጋ ቢደርስብኝ አውጥቼ ለእናንተ ማሳይ ይሆናል። በካሜራዬ ሪከርድ ማድረግ እችላለሁ። ሪከርድ አድርጎ ያስቀምጣል። ማንኛውም አደጋ ቢደርስብኝ የሆነ ነገር ሰንበዲ የሆነ ነገር ቢያደርግብኝ በቃ መጠርጠር ምናምን ቀርቷል ማለት ነው። አንዳንዴ ዝም ብላችሁ ስትጠረጥሩ ከምኮነን የሆነ ነገር ውስጥ ከምገባ ብዬ በጣም አስፈላጊ ስለሆነ ያው መቅደም ያለባቸው ብዙ ነገሮች እያሉ ይሄንን አስቀድሜ ያስደርጋለሁ። ያስደረኩበትን ምክንያት ህይወቴን ለመጠበቅ ነው። እናንተም በጣም ስትጨነቁ አይቻለሁ እና እንዳልኳችሁ ይሄንን ቤት እንዳለቅ የሆነ የጀመርኩት ስራ ስለሆነ ነው። ስራው ደግሞ ለማቋረጥ አይሆንም እና ለዛ ነው እስከዛሬ ድረስ እንደዚህ ብዬ ያልነገርኳችሁ ምክንያት ምንድን ነው? ስራው አላለቀልኝም ነበረ። የተወሰነ እንኳን ጨርሻለሁ፣ ያው እናንተ ጋር እስካመጣው ድረስ ነው። ምክንያቱም ያው የልጅ እናት እንደመሆኔ ብዙ ነገር መስራትና መጠንከር አለብኝ ብዬ አስቤያለሁ እና ከመውለዴ በፊት አንዳንድ ነገሮች ብጀምር ብዬ አስቤ ነበር እና እንደ እግዚአብሔር ፍቃድ ያንን ነገር ለማስኬድ ሞክሬያለሁ። እናንተ የምታዩት ይሆናል።
የምታበረታቱኝ የምትወዱት ነገር ነው ብዬ አስባለሁ። ከእናንተ ጋር የተያያዘ ስለሆነ እስከዛ አስቡበት። እንግዲህ እኔን ለማበረታታት ማለት ለእኔ በጣም መልካም ሰዎች አላችሁ። እግዚአብሔር የምሬን ነው። በህይወት ዘመናችሁ ሁሉ መልካሙን ይግጠማችሁ። ለእኔ በጣም የምትጨነቁ መልካም ነገር በቃ በህይወታችሁ መልካም ነገር ብቻ ይግጠማችሁ፣ ክፉን ነገር አያሳየኝ የእናንተንና በጣም ነው የምወዳችሁ። ስለተጨነቃችሁልኝ አመሰግናለሁ። በቀደም አላዛር መጥቶ ነበር ከኔ ጋር ተጫውቶ ምናምን ነበር የሄደው። ደስ የሚል ጊዜ አሳልፈን ቤት ውስጥ ምግብ በልቶ ቡና ምናምን አፍልቼለት ነበር። እንግዲህ አላቅም ምን እንዳሰበ እውነት ለመናገር ግን ደግሞ የዛን ቀን በቃ በጣም ፍላጎት ነበረኝ እሱን የማግኘት። እኔ እንጃ አላቅም ሆርሞኔ ይሁን እኔ እንጃ ለምን እንትን እንዳልኩ አላቅም። መጥቶ ተጫውቶ እዚህ ምግብ አዲስ ሰርታ ነበረ። ምግብ በልተን ምናምን ተጫውቶ ሄደ። ያው እነ ዳኒም ምናምን ደስ ብሏቸው ነበረ። ከረጅም ጊዜ ቆይታ በኋላ በሰላም ቁጭ ብለን እውነት ለመናገር ቪዲዮን አቋረጥ ነው እንጂ ቪዲዮ ባናቋረጠው በቃ ተጫውተን ምናምን በጣም ደስ አለኝና ለካ እኔ ሰው እንትን ብዬ ነበረ፣ ሰው ርቦኝ ነበረ። ሰው ለካ ሰው ይርባል ይጠማል። እውነት ያው ምንም ቢሆን የሆነ አለ አይደል ላላዛር ፍቅር አለኝ ስላችሁ በቃ ያው የመጀመሪያ ባሌ ነው። ባሌ እንደመሆኑ መጠን በቃ ያው አንዳንዴ ሰዎች ስራቸውን ምናቸውንም ብጠሉ የሆነ የማይወጣላችሁ ነገር አለ በውስጣችሁ፣ ድንገት የሚያገረሽ ነገር አለ አይደለ? ትረዱኛላችሁ ብዬ አስባለሁ። እና በቃ አሳዘነኝ ነገረ ስራው ምናምን፣ ህይወቱ እንደዚህ መሆኑ ያሳዝነኛል። የምሬን የኔም ህይወት እንደዛ የምንዋደድና እንደዛ የምንከባበር የነበረን ሰዎች ድንገት ደግሞ አሁን እንደዚህ ስንሆን የምሬን ነው በቃ በጣም ነው የሚደብረው። ግን እግዚአብሔር ይመስገን የዛን ቀን በሰላም እንትን ብለናል። ከዛ በኋላም አልተገናኘንም። ያው ብንገናኝ ካሜራ ይዘን እንትን እላችሁ ነበር። ደውሎ ምናምን እንደዚህ አሞኛል ስለው ለመቶ ምናምን ሐኪም ቤት ወስዶኝ ከዛ ወደ ቤት ተመልሷል ወደ ራሱ ጋር። ያው እኔ ጋርም አልመጣም። ብቻ ግን ደስ ይል ነበረ። ደስ የሚል ጊዜ ያሳልፈናል። ብዙዎቻችሁም እንደተደሰታችሁ አውቃለሁኝ። እና ሱሌ ደግሞ ቀረ። ይሄ ሁሉ ማውራው ሱሌ ስለቀረ ነው። ሱሌ ወንድም አለም ወዴት ነህ? እኔ ስጦታለሽ ብላኝ ያው ቪዲዮ ይዤ ስንት ሰዓት ከተቀመጡ ይዤ መጥቻለሁ። ከስጦታው ነው ያላዛርን ልብስ ነው እንደ ይዘህልኝ የመጣው። ቤት እያጸዳን ነው። መጋረጃ ምናምን አንስቻለሁ። ኧረ ችግር የለም። ምንጣፍ አንስቻለሁ። አይደለም እኮ ያላዛር ልብስ አይደለም። ደህና ነሽ? ደህና ነው አለሁ። ሰላም ነው? ደህና ነኝ። በስመ አብ አንተ ምጤ ሊመጣ ነው እንዴ? ወጋኝ። ደክሞሽ ነው? ደክሞኛል። ድካም ስሜት እግዚአብሔር ሲደራረባ እንደዚህ እንደራርባ ችግር የለም። ምንድን ነው ስጦታዬ ነው? አንዴ ልንገረው አላዛር፣ አንተ በስጦታ መጠቅለያ ጠቅልል ብለህ ነበረ። ይኸው ስጦታ መጠቅለያውም ስጦታውም እዚህ ውስጥ ነው ያለው። አልቻልኩም መጠቅለል፣ እዚህ ውስጥ ነው ያለው። ክፈችው። ልብሱን ነው እንዲያመጣው? አረ ይሄ እሱ ልብስ አይደለም። አልበቃ ስላለኝ በሱ ቦርሳ ይዤ የመጣሁት። እስኪ ከፋፍተው። ከፋፈታ። እንዴት ነሽ ግን አንቺ? ደህና ነሽ? ደህና ነኝ። እኔ ስጦታ ብለኸኝ ወዴ ሲቆርጠኝ በላው። ቤተሰብ ልብሶች ናቸው። ምንድን ነው? ኧረ ደስ ይላል። እንዳያዩ እነሱ። አዎ አዩት። ለብሼ ነው ማሳያቸው። እንዴት ነው አሁን እንደዚህ እንዲህ ማሳያቸው? አያምርም? ልብስ ለብሼ አሳያቸዋለሁ። አሁን ነው የምለብሰው። ኧረ ሌላ ጊዜ ይሁን እንደሆነም ለብሰው ወይ አሁን ትለብሻለሽ። ለነገሩ አሁን ለብሰሽ ብታሳያቸውስ?
ሲጀመር አሁን ለብሰሽ ብትመጪ ሲጀመር እኮ አሁን እንድትለብሺ ነው ይዤ የመጣሁት። ለዛ ነው በዚህም ያልተጠቀለለው ስለማይደርስ ቀሚሶች ናቸው እኮ። አዎ አሁን ትለብሻለሽ። ከዛ ፀጉር ቤት እንሄዳለን። ፀጉር ቤት ሜካፕም ትሰሪያለሽ። ሜካፕ ሁሉንም ነገር አላዛር አስተካክሏል፣ አመቻችቷል። አብረን እንሂድና ፏ ብለሽ የሆነ ፕሮግራም አዘጋጅቷል። ለዛ አብረን እንሄዳለን። በዛውም ደግሞ ይቅርታ ጠይቅልኝ ብሎኛል። በዛው በእኔ ማለት ነው። እሱም ጠይቆሻል ይመስለኛል። ቤተሰብ ልሂድ ወይስ ይቅርብኝ? የምን ፕሮግራም ነው? እሱን እዛ ስደርሽ አታዩ። ሰርፕራይዝ እኮ ነው ደግሞ። እሱንም ልንገርሽ እንዴ? አራት ንገረኝ። ግን ምንድን ነው? በጣም እውነት የምር ቤተሰቦች ቀሚሱ በጣም ነው የሚያምረው። ምን አይነት ፕሮግራም እንደሆነ አላውቅም። እውነት ለመናገር ሄዳለሁ። እንሄዳለን። ሜካፕ ልሰራ ነው። ቤተሰቦች ግን ሜካፕ ስትሰራ ደስ አይላቸውም። ግን ፕሮግራም ከሆነ ይፈቅዱልኛል። ፕሮግራም ከሆነ ትፈቅዱልኛላችሁ? የሚያምር እንትን ነው የሚሆኑ ይመስለኛል። የሚያምር ሜካፕ ነው የሚሆኑ። ጥሩ ሜካፕ ካወራችሁ እሺ። ያው እንደየሰሪው ይለያያል። የሆነ ጊዜ ለሆነ በዓል ተቀብቼ ሙሉ ኮመንቱ ስለ ሜካፕ ነበር እና እኔ ሜካፕ አያምርብኝም፣ አልሰራምም እውነት ለመናገር። ግን ደግሞ ካላችሁ ፕሮግራም ካለ የምሬን ቀሚስ ለመልበስ ጓጓ አማረኝ። እሺ በቃ ለብሳለሁ። ለዚህ ነበረ ቤተሰብ ግን የስጦታ ማሻጊያውንም ይዞት ነው የመጣ። ይሄ ሁሉ ልብስ በዚህ ስጦታ መጠቅለያ እንዴት ነው የሚጠቀለለው? እሱ እኮ ነው ጠቅልል ብሎኝ በጠቅለላ በስጦታ እንትና እኔ ለሰው ስሰጥ እጠቀማታለሁ። እቺን ወረቀት ሱቅ ሄጄ ከመገዛትላለሁ። ቆጣቢ ስትሆን ማለት ነው። እና እንዴት ነህ ግን? ቤተሰቦችን ሰላም በል። በአንተ ቤት ነው የገባሁት። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። ለምን እንጂ እሺ። የኔ ነው እንዴ? ደህና ናችሁ? እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን? ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ፣ አበረታቱ። 10 ሺህ አልገባም? ኧረ ገብቻለሁ። አስገብተኝ 20 ሺህ ግባ እንጂ እንዴ! ለምን ብላለች እንግዲህ 20 ሺህ ግባ። 20 ሺህ አስገቡት በዚህ ቪዲዮ። የምር ሲጀምሩም ላይክ አድርጉለት፣ ኮመንት ዝም ብላችሁ ስልዬ ሸበላ እኮ ነው ይሄ ልጅ የኔ ሸበላ ወንድም እያላችሁ የምሬን ነው። ቆይ ቪዲዮ ለምንድን ነው የማሰራው? ጠይቅላችሁ ቢዚ ሆኜ ነው ይመስለኛል። ሳይመቸኝ ስለቀረ እነሱ ሰብስክራይብ አድርገው ይሄ ልጅ ቪዲዮ ይሰራል አይሰራም ብሎ ነው የሚጠብቁ። ታማኝ ወዳጅ መሆን አለብህ። በየጊዜው ቪዲዮ መልቀቅ አለብህ። በቃ ሰላም፣ እንዴት ናችሁ ዛሬ እንደዚህ ምናምን። አንዳንዴ መስጂድም ስትሄድ መስጊድ ልሄድ ነው ምናምን። ዛሬ ጁማ ነው፣ እንደውም በጠዋት ተነሺ ጁማ ሰግጄ ነው ምናምን እያልከኝ ነበር። ትሄዳለህ ነው ከአሁን በኋላ? አሁንማ ረፈደብኝ። ረፈደ? ራሱ ነው ያረፈደው፣ እኔ አይደለሁም። እሱ አይደሉም፣ ራሴ ነኝ ያረፈድኩት። እኔ ለፈጣሪ እየተናገርኩ ነው። እሱ አይደለችም፣ ራሴ ነኝ ያረፈድኩት። በቃ ሌላ ጊዜ እንትን ይላል እና ዝም ብለህ ስራበት፣ ቻናልህ እንዲንቀሳቀስ መስራት አለብህ። እሺ ግን እኮ እንትን ነው ራስሽ እኮ ነሽ እዚህ ወይ ልንገራቸው ነው ለነሱ። ምንድን ነው የምትነግራቸው? እንደ አዲስ ስራ አስጀምረሽኝ እዚህ አፈር ከደም ታበኛለሽ። ከሱ ላይ ጋር ነው በዚህ የጀመርነው ስራውን። እንደ ካሜራ ማንነቱ ካሜራ ትንሽ ነው ማሱለው። ብዙ ጊዜ አዳሩ እዚህ ነው። የሆነ ቀንም ትዝ ካላችሁ አዳሩ እዚህ ነበረ። እዚህ እያደረን ነው የምንሰራው። አስቡት። እኔ እህታችሁ እርጉዝ ሆኜ አዳር ስራ ሰራለሁ ቤት ውስጥ። ያው ቤት ውስጥ ነው ግን ደግሞ በጣም በቃ አድካሚ ስራ ነው። እውነት ምን ያህል እንደተለፋበት ታዩታላችሁ። በቅርብ ጊዜ ካሚንግ ሱን ስለምንላችሁ ማለት ነው። አንዳንድ ያጣናቸው ነገሮች አሉ። ያንን ለማድረግ ከእግዚአብሔር ጋር ስናስተካክል ምን እንደሆነ እውነት መቀስ ቆርጠን ነው የምናሳያቸው። እዚህችው ቤት ውስጥ እንትን እናደርጋለን ሪቫን። ይሄን ቤት አንለቅም ያልንበትን ምክንያት እንነግራችኋለን። ሪቫን እናዘጋጅና በሪቫን ነው ቆርጠን እንደዚህ አድርገን ከዛ ነገሮች ሲስተካከሉ ባይዘው በጣም ጎበዝ ወንድማ የእውነት ያምሬን ነው። እሱ ላይ በጣም ጎበዝ ወንድሜ ነው። በብዙ ነገር ሲረዳኝ ነበረ።
ያው አብረን የምንለወጥበት ነገር ነው። ግን ደግሞ ያው እንደ ሴት እሱ ደግሞ እንደ ልጅነቱ ይከብዳል ያንን ስራ ለማከናወን እንኳን ለትልቅ ሰው ራሱ ይከብዳል። የምር ከኛ አትጠብቁም ያንን ነገር ብታዩት የምር ወራችሁ እንዲቆርጣችሁ ነው። አንናገርም ምንም ሞት ቢመጣ ግን በቃ ከኛ የማይጠበቅ ነገር ነው ያደረግነው። እኔ ደግሞ ያው ሴት እንደመሆኔ እርጉዝ እንደመሆኔ ቀኔ እየደረሰ ስለነበር በጣም አጣርፈን አዳር፣ ቀን፣ ማታ፣ ሌሊት አንልም። በእርግጥ በጣም የሚያግዙን ትልልቅ ሰዎች ነበሩ። ያው እነሱን ከፍለን ነው አይደል? እነሱን ከፍለን ነው። ግንም ይከብዳል በጣም። ግን ደግሞ ያንን ስራ በጣም አድክሞን ነበር። አዲስ ግቢ በጣም አድክሞን ነበር። ለዛ ነው ሱሌም ቶሎ የማይመጣላት። ሱሌም ይቀርጠኛል እንድጠፋ ስለማይፈልግ ማለት ነው። ያው መስራትም ስላለብኝ እሱን ግን ትንሽ ወደኋላ ብሏል። እና እናንተ ደግሞ ምን ታደርጉልኛላችሁ? ወደፊት ገፋ ሰብስክራይብ አድርጉት፣ ላይክ አድርጉ። ይሄን ካረጋችሁ እኮ በቃ እንዳገዛችሁት ነው። ምክንያቱም እኔም በብዙ ሲያግዘኝ ነበረ እና ብዙ አወራሁኝ ብቻ ደከመኝ። እንዲህ አፈር ከደሜ የበላንበትን ስራ በቅርብ ቀን ያዩታል። በቅርብ ቀን ዝም ብላችሁ አንድ 5 ወር አጠብቁም። በቅርብ ጊዜ ታዩታላችሁ። አይተው ይወዱታል። አይወዱትም ብለሽ ነው? ሱሌ የሰራው ነገር እንዴት አይወዱትም? አዎ እሷ በጣፋ እኔ እኮ ቤት ትመጡ ነበር። እሷ እንዳጣፋ ሁለቱንም አንድ ላይ ከጎንና ከጎን እያስኬደ እንዲህ ባላንስ አድርጎ እያስኬደ ነበረ። እግዚአብሔር ይባርክ። እደግ፣ ተመንደግ። እግዚአብሔር አንተንም ትልቅ ደረጃ አድርሶ ከዛ ሚስት አግብተህ ወልደህ ለማየት ያብቃኝ። እኔንም እድሜ ይስጠኝ። እኔ አርጅቻለሁ ብዬ ነው። ኧረ እንዳረጭሽም ገና አርጅቻለሁ ብዬ ነው። ልጅ በልጅነት ተብሎ ነው እንጂ ገና እሱንማ ግን ያው እኔ ምንም ቢሆን ታላቅ ነኝ በእውነቱ። ሱሌ እንዲህ ስታዩት አሁን ስንት ዓመት ይመስላችኋል? ሲገምጡ የገመተው ላገኘ ካርድ ሞላለታለሁ። 30 በሉ 30 ነው። 30 ገምቱ። አለባበሱ ደግሞ እንደ ትልቅ ሰው ምናምን። ይሄ እንትን ነው አላዛር ነው እንደ ልጅ አትልበስ ብሎ ነው እንዲህ ብለህ። ትልቅ ሰው ምሳሌ ብሎ እንደ ትልቅ ሰው ባህል። አላዛር ጋር እንዴት ናችሁ? ደህና ነን። ያው ባለፈው መጥቶ ፋረግ ነው ፋብሎ ደስተኛ ሆኖ ነው የሄደው ይመስለኛል። እስኪ ሁሌም እሱ ግን እኮ ሁሌም እንደዛ መሆን ነው የሚፈልገው። ቆይ ግን ስለ አላዛር እስኪ ንገረኝ። ምን ልንገርሽ ስለሱ? አሁን ከኔ በላይ አታውቂውም ብለሽ ነው ወይስ? እኔ አውቀዋለሁ እኮ ግን እኔ የማውቀው ሰውም አይደለም ማለት እኔ እንጃ። ሰውን አውቀዋለሁ ማለት አትችሉም አይደለም? 100% የሰውን ልብ ማወቅ በጣም የሚከብድ ነገር ቢኖር የሰው ልብ ማወቅ ነው። እና ዛሬ ደህና ነው ስል አሁን ደህና አይደለም። እና አላውቅም ለምን እንደዚህ እንደምንፈተንም። ይሄ ሁሉ ነገር ማለት ካገባሁት ቀን ጀምሮ በጣም በብዙ ፈተና ውስጥ ነው እያሳለፍን ያለ ነው። እና ይሄ ነገር ለምን እንደምንፈተን እውነት አላውቅም። እና የምትችሉ በጸሎታችሁ አስቡ። ሱሌ እንዴት ነው አላዛር ሙዱ ምናምን? የዋህነቱ ምናምን ማለት የሆነ ነገር ልጠይቀው ፈልጌያለሁ። እና ያው በቤተሰብ በእናንተ ፊት ነው የምጠይቀው። እና መቼም ታገባኛለህ ምናምን አይደለም፣ እሱን እንዳትጠብቁ። የሆነ ጥያቄ አስቤያለሁ ስል ሌላ ነገር እንዳያስቡ እኮ ነው። እኔም ድጋሚ ጋብቻ መሰለኝ። ኧረ አይደለም፣ ሴት ልጅ ደግሞ አትጠይቅም። ተው እንደወጉ እኔ ባህሌን እጠብቃለሁ። ምን አስባችሁ ነው? እንደዛ ሳይሆን የሆነ እንዲያግዘኝ የምፈልገው ነገር አለ። በጣም እንዳልኳቸው የደከምኩለት ነገር አለ ብያቸዋለሁ። እና የእሱ እርዳታ ያስፈልገናል አይደል? ያለ እሱ እርዳታ እውነት ይከብደናል። እና እሱን ለመጠየቅ አስቤያለሁ። እና ሰሞኑ
እስኪ ቡና ማፍልተን እንጠራዋለን። በጣም ጥፈን እንጠይቀዋለን። አዎ ግን ጥሩ ከሆነ ነው። ሙሉ ጥሩ ካልሆነ እኔ አንጥቼ የሚከለክልሽ እንኳን አይመስለኝም። እውነት አንቺ ጠይቀሽው እኔ የሚከለክልሽ አይመስለኝም። የሆነ ነገር ወስውሶት እንትን ካላለ እንጂ እንጃ። ሀሳቡን የሚያስቀይረው በጣም ከጎኑ ብዙ ሰዎች ስላሉ ሀሳቡን እንዳያስቀይሩብኝ ጸሎት አደርጋለሁ ጠዋትና ማታ እንጂ ባንቺ የሚጨከን አንጀት ያለው አይመስለኝም። ያው ለኔ ብቻ አይደለም ለነገም ለልጁ ህይወት አስቤ ነው ይሄንን የማደርገውና ከፈለገሽ ይበል ከፈለገ ምን ቢል ግን ያው አንዴ መጠየቃችን አይቀርም። አሁንም ፕሮግራም እንግዲህ አዘጋጅቷል ብለኸኛል። ይሄ ልብስ ያዘጋጀው ለዛ ነው። እንግዲህ እንሄዳለን፣ ችግር የለውም። አንተ ካለ እኮ የትም እሄዳለሁ። አንተ ትጠብቀኛለህ። ባይ ዘ ዌይ ሱሌ ካሜራማን እንደመሆኑ መጠን በዚህ በኩልም አይን አለው። እሺ እሱን እንዳትረሱ። በአራት አይን ከፈጣሪ በታች እንግዲህ ያለኝ ሱሌ ነው እና ብዙ ጊዜ በቃ እሱ ካለ አልፈራም። ለምን ካሜራውን ይደቅናል። የሆነ ወንጀል ሊሰራብኝ ከሆነ ያሳያቸዋል። አሁን ደግሞ እንዳልኳችሁ ቤት ውስጥም አለ። ስለዚህ ጥበቃው በጣም ስትሮንግ የሆነ ነው እና ቤተሰቦችዬ እንዳናረፍድ። አንተም ዛሬ ከጁማ ቀረ እንክሳ አለው ሌላ ቀን ሲጀመር ይደውላል። አሁን ትንሽ ከቆየን ከዚህ በላይ ኦኬ መጥቶ ነው የሚወስደን። ኧረ ብዙ የምንሄድበት ቦታ አለ እኮ አልኩሽ። እውነት? አዎ ፀጉር ቤት ትሄጃለሽ፣ ሜካፕ አለ። ግን ያው ፀጉር ቤት ቁጭ ብዬ ሰርቻለሁ። ቃቺን ነካ ነካ አረጋታለሁ እንጂ ብለሽ እንሄዳለን። አንቆይበታ። አዎ በቃ እሺ። እንግዲህ ቤተሰቦች እንዳልኳችሁ የሱሌ ቻናል ነው። ሰብስክራይብ አድርጉ። ሲጀምሩ ላይክ እያደረጋችሁ ሲጨርሱም ላይክ ማድረግ ትችላላችሁ። ብቻ ላይክ የሚለው ነገር በተኗ እንዲቻለችዋል ንኳት። እንዲቻለ እንደዚህ ቻለች አንኳት።